ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ሰነበታችሁ? ይህ ሳምንታዊ የባህልና ኪነ ጥበብ ፕሮግራማችን ነው። በዛሬው የባህልና ኪነ ጥበብ ፕሮግራም ከደራሲ እስራኤል አለም ጋር ቃለ ምልልስ እናካሂዳለን። እስራኤልም በስልክ መስመራችን ይገኛል። ጤና ይስጥልን እስራኤል፣ እንደምን አለ? ጤና ይስጥልኝ አቶ ሰጠኝ፣ እንዲሁም ባልደረቦችን አድማጮቻችን በሙሉ ሰላምታ ይድረሳችሁ። እናመሰግናለን ለሰላምታው። እስራኤል እንግዲህ ካሁን በፊትም መጽሐፍ ታዘጋጅተህ ደርሰህ ያው ቃለ ምልልስ አድርገናል። እንደው ብዙ ሰዎች ከተደነቁበት ነገር ሰዎችም እንደው ስላንተ ማውራት ከፈለጉት አንዱ እዚህ ሀገር ተወልደህ አድርገህ አማርኛ ኢትዮጵያን ተወልደው እንዳደጉት ነውና እንደው በድጋሚ ለማስታወስ ያክል እንደው የአማርኛ ችሎታህ እንዴት ተጠበቅከው እስካሁን? እሺ፣ በመጀመሪያ ደረጃ ለፈጣሪ እግዚአብሔር አምላክ ከፍ ያለ ክብር ምስጋና ለማቅረብ ወዳለሁ ለዚህ ደረጃ ስለደረስኩኝ። በድጋሚ ለማያውቁኝ ደራሲ እስራኤል አለም እባላለሁ። እዚህ ሀገር ነው ያደግኩኝ። የአማርኛ ችሎታዬ እንግዲህ በእናቴ ነው፣ እድሜዋን ያርዝምልኝ። አስተምራኛለች በደንብ አድርጋ አማርኛው እንድናገር እንድጽፍ እንዳነብ አድርጋኛለች። ሌላ አማራጭ አልነበረም። እንግዲህ አብዛኛው እንደሚታየው እዚህ ሀገር ልጆች ከወላጆች ጋር አለመግባባት አለ። በቋንቋው በኩል ወላጆች አማርኛ ሲናገሩ ልጆች በዕብራይስጥ ነው የሚመልሱ። እኛ ግን ቤታችን ግን አሙላችን በአማርኛ ነው የምንነጋገር፣ እንግባባለን እና መጽሐፍት የፊት የነበራት የአማርኛም ጠብቃለሽ እና ከዛም ነው የተማርኩ ማለት። እኔም ደግሞ የራሴን ፍላጎት አለኝ፣ መተማር ወዳለሁ፣ እንደዛው ማለት ይቻላል። ለእናትህ ከፍ ያለ ምስጋና ይገባቸዋል። ለማስታወስ ያክል ነው ችሎታህን ቀላል አይደለም። ትንሽ ጫፍ እንኳን ምልክት አይታይም። እዚህ ሀገር እንዳደግ እዚህ ሀገር ዕብራይስጥ በደንብ እንደምትችል እንኳን ጫፋን እንኳን አናይምና ይሄ ጥሩ ነገር ነው። ቀጥልበት። እንዳንተ አይነት ብዙ ሰዎችም ይምጡ እንላለን። እናቶቻችንም እንደዚህ ለሚያደርጉት ለአባቶቻችንም ምስጋና ይገባል እንላለን። እንግዲህ ዛሬ በዋናነት ቃለ ምልልስ ወደምናደርግበት ሐሳብ እንመለስና ራብዕት መንግስት የሚል መጽሐፍ ደርሰህ አዘጋጅተህ በድምጽም ሁሉ የሚወጣ ነውና እስኪ ስለዚህ ምን ማለት ነው ራብዕት መንግስት? እሺ፣ ራብዕት መንግስት ማለት የግዕዝ ቃል ሲሆን ትርጉሙም አራተኛ መንግስት ማለት ነው። የመጽሐፉ ርዕስ የተወሰደው በትንቢተ ዳንኤል ምዕራፍ 2 ላይ ካለው የንጉስ ንቡካድነጾር ህልም ትርጓሜ ነው። እንግዲህ መጽሐፉ ዋና ዓላማው እንግዲህ አሁን ያለንበት ወቅት ያለምንም ጥርጥር የመጨረሻው ዘመን መሆኑን ግልጽ ማድረግ ነው እና ይህን ለማወቅ የምንችለው እንግዲህ ብዙ ትንቢቶች በመጽሐፍ ቅዱስ የተዘረዘሩት በአሁኑ ሰዓት መፈጸማቸውን እየታየ ነው። በዚህ ማረጋገጥ እንችላለን። አሁን በዚህ መጽሐፍ የማጋልጠው የአራተኛው መንግስት ማንነት ነው እና አራተኛው መንግስት አዲሱን የዓለም ስርዓት ለማንገስ ቀን ከሌሊት የሚተጉት አካላት ይፋ ለማድረግ ነው። እነዚህ አሁን እነዛን አካላት እንግዲህ ሰይጣን ነው የሚያመልኩ እና የሚታወቁት ኢሉሚናቲ፣ ፍሪመሰን፣ ካባል፣ ቫቲካን እነዚህ ሁላ የክፋት መንግስት ዳግም ለማስጀመር ነው። በዛን ዘመን በኖህ ዘመን ጥፋት ውሃ በፊት የነበረው ያንን በድጋሜ ለማስመጣት ነው። አዲስ ዓለም ስርዓት ለመፍጠር ሲባል እንግዲህ የነዛን ማንነት ለመግለጽ ነው በዚሁ መጽሐፍ ያቀረበው። ጥሩ። እንግዲህ መጽሐፉን የሚያነቡ ወይም ደግሞ በድምጽም የሚሰሙ ሰዎች ያለውን ሁኔታ ሊረዱ ይችላሉ። እንዳለ የጠቀስክበትን እኛ ያው ድርሰቶችን ወይም ደግሞ የመጽሐፍት ደራሲያንን አዘጋጆችን ምን ጠይቀው አለፍ ብለን ነው። ሌላው እዚህ መጽሐፍ ውስጥም የጨለማው መንግስት በሚል ርዕስ ብዙ ዝርዝር ሁኔታዎችን ጽፈሃል፣ አስፍረሃል። እስኪ ስለዚህ አስረዳን ባጭሩ። እሺ፣ ስለ ጨለማው መንግስት የሆነ አሁን የጨለማ መንግስት ካርታ ዝግጅት ነው፣ መርሃ ግብር ነው፣ ፕሮጀክት ነው። እንግዲህ ይሄ ፕሮጀክት አሁን በዘመናዊ የጥበብ ዓለም ውስጥ የተቀረጸ በእውነት ፈላጊዎች የሚመራ ትልቅ የመረጃ ፍለጋ ክንውን ነው። ይሄ መርሃ ግብር ብዙ ነገሮች የሚያቀርበው በሰንትረሽ በካርታ አድርጎ ነው የሚያቀርበውና ይህን የሚያደርጉት የእውነቱን ብርሃን ለማንጸባረቅ ተብሎ ነው። በጣም አስደንጋጭ የሆነ በጣም የሚገርም ከዚህ አንዱ በጣም የሳበኝ ካርታ ስለ አዲሱ የዓለም ስርዓት ድርጅታዊ መዋቅር የሚለው ነው። አሁን እዛም የሚታየው እንግዲህ በዮሐንስ ራእይ በአዲስ ኪዳን ስለተጠቀሱት ሁለት አራዊት የተነገረው ትንቢት
ትንቢት አለ። አሁን የተፈጸመ መሆኑን እየታየ ነው። እነዛ ሁለት አውሬ ማለት የሚገልጹት እንግዲህ ከፈሪሳውያን የሚባል ከሁለተኛው ቤተ መቅደስ የነበሩት አንዱ ኑፋቅ የነበሩ ፈሪሳውያን የሚባሉ ከነዛ የወጡ ናቸው ማለት እነዛ ሁለት አራዊት ማለት አንደኛው ቀዳማዊው አውሬ የሚወክለው ዛሬ ኢየሱሳውያን የሚባል ድርጅት እነዛ ያን ቫቲካኑላ እነዛን ነው የሚገልጽ። ዳግማዊው አውሬ ደግሞ ጽዮናውያን ነው የሚያመለክተው። እነዛ ሉሲፈር አምላኪዎች ናቸው። ደግሞ ሌላ ስም ደግሞ በአዲስ ኪዳን የሚባልለት ስም አለ፣ የሰይጣን ምኩራብ ይባላል። አሁን እዚህ ላይ ግልጽ ያልሆነልኛል። ግልጽ ያልሆነው ምንድነው የጽዮናውያንም የሚከተሉትንም ሁሉ ትንሽ የሚኮንን ነው። እስኪ አብራራልን። ግልጽ አይደለም አሁን ያልከው ነገር። አንተ መነሻህና መድረሻህ ምንድነው በዚህ ምዕራፍ ውስጥ? ይኸው እንግዲህ የእስራኤል ጠላት እነማን እንደሆኑ ህዝብ እስራኤል ማንነትን የነጠቁት በእኛን ማንነት የሚጠቀሙትን እነዛን መግለጽ ነው። አሁን ፈሪሳውያን የሚባሉት ፈሪሳውያን ዛሬ ራባናዊ አይሁድ ታልሙድ ሚሽና የሚባለው ሁላ እነሱ ናቸው። አሁን ይሄን ስነ ጽሁፍ የፈጠሩት ግን ይሄ ስነ ጽሁፍ ብቻ አይደለም የፈጠሩት፣ አዲስም ኪዳንም የፈጠሩት እነርሱ ናቸው፣ ፈሪሳውያን ናቸው። ዛዲያ ግን በሌላ ስሞች ነው አሁን ዛሬ የሚታዩት። ማለት ከነሱ የወጡ ከፈሪሳውያን ከፍለው የወጡት ኢየሱሳውያን ክርስትና ሃይማኖት ማለት ነው የሚወክለው። ሁለተኛ ደግሞ ጽዮናውያን ነው የሚወክለው እና ራባናዊ አይሁድ ነው የሚወክለው። ስለዚህ አንተ ተቃዋሚ ነህ ሐሳቡ ላይ በሚሽና በግማራ በሚያምኑት ላይ ትክክል አይደለም ነው የምትል? ይሄ ከቃለ እግዚአብሔር የተቃራኒ ነው። ቃለ እግዚአብሔር ለመገልበጥ የተነሳ ስነ ጽሁፍ ነው። እነዚህም በሙሉ አዲስ ኪዳንም ሆነ ቃለ ኦሪት ታልሙድ የሚለውን በሙሉ የኛውን የእውነቱን ቃለ እግዚአብሔር ለመገልበጥ የተነሱ ነው። የህዝብ እስራኤልን ማንነት ለመንጠቅ ነው። ህዝብ እስራኤል አምላኩን ከረሳ ማንነቱን ከረሳ አሳ ባህር እንደወጣ ማለት እኮ ነው። ማንነታችን ነጥቀው ተጠቅመው አዲስ የዓለም መንግስት ለመፍጠር ብለው ነው። ስለዚህ አሁን ባንተ አባባል በብሉይ ኪዳን ያለውና በመጽሐፉ ብቻ የተጻፈው ነው ትክክል፣ ሌላው ስህተት ነው እንደምንረዳው። ብሉይ ኪዳን እንኳን የክርስቲያን አጠራር ነው። እንግዲህ ቃለ እግዚአብሔር ማለት ከኦሪት ዘፍጥረት እስከ ትንቢተ ሚልክያስ ማለት ከዛ ያሉት መጽሐፍ የተካተቱት በሙሉ ይህ ነው የእውነቱ ቃለ እግዚአብሔር። አንተም ትክክል ነው ብለህ የምታስበው የትኛውን ነው? የኛው መጽሐፍ ቅዱስ በግዕዝ በልሳነ ግዕዝ የተጻፈው መጽሐፍ ቅዱስ ሙሉ በሙሉ የሚገኝ አሁን ዛሬ አዋልድ መጽሐፍት የምናውቃቸው አሉ እንደ መጽሐፍ ኩፋሌ፣ መጽሐፍ ሄኖክ። እነዚህ ሁሉ አሁን በአይሁድና በክርስትና የታረሙ ናቸው። አዋልድ እንደሌላ ነገር ውጫው አድርገዋቸዋል። ምክንያቱም ከነርሱ ርዕዮተ ዓለም የሚጋጭ ስለሆነ እኮ ነው ያወጧቸው እና ለነዛ መሰረት እንዲሆን ነው። አሁን እነዛን መጽሐፍት ሲያወጧቸው ለሐለኻው ወይም ለአዲስ ኪዳን መሰረት እንዲሆን ነው የሆነ መጽሐፍ ቅዱስ አጉድለው የራሳቸው ስነ ጽሁፍ ለመፍጠር ብለው ነው እና የኛውን እንግዲህ በልሳነ ግዕዝ የተጻፈው በሙሉ መጽሐፍት የተገኙት ከኛ ማህበረሰብ ብቻ ነው ከቤተ እስራኤል። እንግዲህ ይሄ ያንተን አስተሳሰብ ነው የገለጽክልን። ሌሎች ደግሞ በዚህ ትክክል አይደለም ቅዱስ የሚለው ነው በሚሽና በግማራ በሌሎችም ነገሮች ትክክል ነው ብለው የሚያምኑም የማህበረሰብ ክፍል ስላሉ አስተያየት መስጠት ከፈለጉ ክፍት ነው ለማለት ነው ቢሮአችን። ሌላው አንተ ካቀረብከው መካከል ደግሞ የይሁዳውያን ዓለምን የመቆጣጠር ስልት የሚልም አለበትና ይሄ እንዴት ነው ይሁዳውያን እንዴት ነው ዓለምን እየተቆጣጠሩ ያሉት? ይህን ከማለታችን በፊት ይሄ የሁሉም አይሁድ እቅድ አይደለም። እንነጋገረው አሁን ስለ ጽዮን መመሪያዎች ወይም ሰነዶች። እነዛን ሰነዶች 1897 በባዘል ስዊዘርላንድ የተጻፉ ሰነዶች ናቸውና የሚያመላክቱት አዲሱን የዓለም ስርዓት ለመመስረት እንዴት እንደሚሆን በዝርዝር ተጽፏል። ግን አሁን መጽሐፉ ያቀረብኩት 100 ገጾች የሚያክል እኮ ነው የነበረ። ያው ባጭሩ ዋናዎቹ ቀርበዋል እና የሁሉም አይሁድ አይደለም፣ ግን ኤሊት ወይም ልሂቃን እነዛን ነው እንጂ ተራው ህዝብ ግን አይደለም፣ ሙሉ አይደለም። ከነሱ እንዴት ነው ኤሊት የሚባሉት ልሂቃኖች? እንዴት ነው ልሂቃን ይሁዳውያን እንዴት ነው ዓለምን ለማቆጣጠር ስልት የነደፉት እና ከአዲሱ መንግስት ጋር በሚለው ያለው ተቃራኒነት ወይም ጥምረት እንዴት ይገለጻል?
አሁን ብዙ ተዘርዝሯል እዛ መጽሐፉ ላይ አሁን ብዙ ነገሮችም እንዲያውም በገሃድ ላይ ሲፈጸሙ ታይቷል። በዚህ 100 ዓመት ውስጥ በ200 ዓመት ውስጥ ብዙ ነገር ሆኗል እኮ እና ከዚህ ለማንሳት የምፈልገው አሁን ለምሳሌ ወኪሎቻችን በየስፍራው መወከልና ክፉ ምክር መምከር የሚል ብዙ ነገሮችም ተጽፏል እኮ እና በመጨረሻ ደግሞ ያሉት ደግሞ ጥፋቱንና ተጠያቂነቱን ሁሉም በቫቲካን ማላቀቅ እኮ ነው በዛ እንዲታይ እንጂ ግን እነሱ አሁን ስውር ሆነው እንዳይታወቅ የነሱ ሁሉ የተጻፈ አሁን ጸረ አይሁድ ይመስለዋል ሰው አሁን እነዚህ አሁን ፕሮቶኮልስ እነዚህ ሰነድ ጸረ አይሁድ ናቸው ይላሉ ግን እነዚህ ሁሉ በገሃድ ተፈጽሟል ታይቷል። ግልጽ ያልሆነ ነገር የይሁዳን ዓለምን የመቆጣጠር ስልት እንዴት ነው የሚለውንና አዲሱ የዓለም መንግስት በሚል ይህን ሁለቱን አነጻጽረህ ከይሁዳን የዓለም መቆጣጠር ስልት አንጻር እንዴት ነው አንተ ለመግለጽ የፈለክ? ይሁዳንስ በምን መልኩ ነው ዓለምን የሚቆጣጠሩት ብታብራራው ደስ ይለኛል። እሺ እንደ ተናገርኩት አሁን ይሄው እናስበው ብዙ ግቦችም ለተግባር ውለዋል የምናያቸው ያን ሰነድ እንደ ተናገርነው የተደረሰው በ1897 ዓመተ ምህረት ነው በመጀመሪያው ኮንግሬስ የነበረው በባዘል ነው እና ብዙ ተጽፏል። ነገር ግን ባጭሩ ስናየው ነጥቦቹን ስናወጣቸው ይህን ማየት ይቻላል። ብዙ ነገሮች ታይቷል። ለምሳሌ ከፍሪሜሰን የሚባሉት ለምሳሌ ባለስልጣናትን ለመሳብ የፍሪሜሰን ማህበርን መጠቀም በነዛ ተጠቅመው ነው አሁን ይህን የሚያደርጉት። የፍሪሜሰን ዓላማ እንግዲህ የሉሲፈር ብርሃን ለዓለም ለማምጣት ነው አዲስ የዓለም መንግስት ለመመስረት ነው የሚሉ ይሄ የታወቀ ነው ራሳቸው በይፋ ተናግረውታል። አሁን በእነሱ ከተጠቀሙ እንግዲህ ነዛ ድብቁ ነው ይጣላል የህዝብ መገናኛዎችን በመቆጣጠር ህዝቡን በሐሰት ትምህርት ማደንዘዝ። አሁን ለምሳሌ በትምህርት ቤት እንኳን ይህን ጉዳይ ሁሉ አንማረውም ሌላ ነገር ነው ምንማረው ብዙ አሁን እኛን የሚያደነዝዝ እኛ ራሳችን ትችት አንሰጥም ብለን የተጻፈውን መቀበል ሌላ ምናደርገው ነገር የለም። ነገር ግን እኛ አሁን ራሳችን እንመራመር ይህን ሁሉ ለማጋለጥ እንችላለን። በኔ እይታ በኔ አስተሳሰብ እንግዲህ ሰውን እውነቱን ካወቀ ዝም አያሰኘው። እኔ አሁን ለምሳሌ ይህን ሁሉ ከተገነዘብኩ ከተረዳው በኋላ ማቅረብ አለብኝ ካረጋገጥኩ በኋላ ነው። ካላረጋገጥኩ የምናገረው ነገር ግን ለካ እንዲሆኗል ለካ ሁሉም ስናገናኘው እውነት ነው ለካ የሆነ ነገር ነው መልእክት አለው ለዚህ ሁሉ እና በእኔ አመለካከት ይሄን መረጃ ለህዝቡ ተሰሎ እንዲቀርብና ታይሁድ ጋር አሁን ተሁሉም ጋር አይደለም ሄዲት ማለት ከፍ ያለ ማይረግ በስልጣን ያሉት ናቸው ይህን ሁላ ሴራ የሚሰሩት እንጂ ተራው ህዝብ ሁሉም ንጹሃና ከነሱ የወጣ ሐሳብ አይደለም። ብዙ አከራካሪ ነገሮች አሉ። ለማንኛውም ሌላ ጥያቄ አለኝ። ሶስቱ የዓለም ጦርነቶች በሚልም ጽፈሃል። እኛ የምናውቀው እንግዲህ በዓለም ላይ ሁለት የዓለም ጦርነቶች መካሄዳቸው ነው። ሶስተኛው የዓለም ጦርነት መቼ ተካሄደ? ምንድነው አንተ ለመግለጽ የፈለከው አይነት የሶስተኛው የዓለም ጦርነት? እሺ ስለዚህ ደግሞ ለገልጽ የምፈልገው ኦርዶ አብኪዮ የሚባል ምሪ ቃል አለ ማለት ስርዓት ከውከት መፍጠር ማለት ነው። ስለዚህ አሁን ይህ ምሪ ቃል አንድ ቅድ ማለት ሰነድ አለ የተጻፈ በ1871 ዓመተ ምህረት አልበርት ፓይክ የሚባል ከፍ ያለ ማይረግ የ33 ማይረግ ፍሪሜሰን ነው። እሱም የጻፈው ሰነድ በዝርዝር ያስረዳል። አሁን ስለ ሶስት የዓለም ጦርነት ነው የሚያስረዳው። አሁን ሁለቶቹን አይተናል ተከስቷል። ሶስተኛው የዓለም ጦርነት በፖለቲካዊው ጽዮናውያንና በእስልምናው ዓለም መሪዎች መካከል በሚፈጠር ልዩነት መቀስቀስ ይኖርበታል። ይህ እንደዚህ ብሎ ጽፏል እና በአሁኑ ሰዓት ያየነው ነው ከአረቡ ዓለምና ከዚህ ከእስራኤል መንግስት ጋር ያለው ይሄው ሀገር ጦርነት ብቻ ነው። አሁን ስናስበው በመጽሐፍ ቅዱስ ደህናውን ጊዜ ሰላሙን ጊዜ የሚመጣ ማለት ህዝበ እስራኤል ወደ ሀገሩ ከስደት ሲመለስ ሰላም ነው የሚሰፍን። ነገር ግን ይሄ ሀገር እንደተቋቋመች ጦርነት ብቻ ሆነ ምንም ሰላም የለም ወትሮ ጦርነት እና ይሄ የታቀደ ነው። ይሄ የተነደፈው ዓላማው ክርስትናና አምላክ የለሽነት ከይዝም ባለው እርስ በራሳቸው እንዲጠፋፉ በማድረግ በመጨረሻም የሰው ልጅ ተስፋ ቆርጦ የሉሲፈርን ንጹህ ትምህርት እንዲቀበል ማድረግ ነው። ይህ ነው ዓላማው የሶስተኛው የዓለም ጦርነት። ይህ ነው ዓላማው
እና ይህን ማወቅ አለ። እናገረው ሰነድ በእንግሊዝ ቤተ መዘክር ብዙ ጊዜ ቆይቷል አለ። ግና ሰው እንደተናገርኩ አይመራመርም። ይህን ጉዳይ ትምህርት ቤት አያስተምሩም እና ይህን በግልጽ ለህዝቡ ያቀረብኩት ነው። ሶስተኛ ዓለም ጦርነት የተባለበት ምክንያቱ ምንድን ነው? ሶስተኛ እንግዲህ ሁለቶቹ ተፈጽሟል ሆኗል። አሁን ሶስተኛ ነው የሚካሄድ ያለ በአይናችን የሚካሄደው ጦርነት ነው። ይሄ በዓለም ላይ እንዲያው በፊት እንደምናውቃቸው ቡድን ፈጥረው አይዋጉ እንጂ ያሉት ችግሮችም እንደ ሶስተኛ ዓለም ጦርነት ነው የሚታዩ ነው የምትለን አንተ? አሁን ያለንበት ሰዓት ይፋ አሁን ጦርነት ላይ ያለን ባይባልም አለ በጦርነት እስከዛሬም ድረስ ይሄ የሽብር ጥቃት የሚካሄደው ይሁላ ጦርነት አሁን ያለፈው ጦርነት ሁሉም የታቀደ ነገር ነው እና ለዚህም ብዙ ማስረጃ ሞልቷል። እኛ የምናውቀው ሁለት ጊዜ የዓለም ጦርነት መካሄዱን ነው። አሁን ሶስተኛም ሰላም የለም በዓለም ላይ ይሄው ብዙ ነገሮች አሁን ሰማንደን በዜና ጦርነቱም አላበቃም። አሁን ይሄ ሁላ የታቀደ ነገር ሁሉም ጦርነቶች እዚህ ሀገር ብቻ ሳይሆን ሌላውም በሌላው ዓለም ላይ የሚካሄዱት ጦርነቶች ሁሉም የታቀዱ ናቸው። በተለይ ግን እዚህ የሚደረገው ተነግሯል ከጽዮናውያንና ከአረብ ዓለም ከእስልምናው ዓለም ጋር የሚካሄደው ጦርነት ነው። በተለይ ስለዚህ ነው የሚናገረው የሶስተኛው የዓለም ጦርነት። ሌላው ታላቁ የመንቃት ጥሪ በሚል ርዕስ ዘርዝረሃል። በአሁኑ ወቅት ጥሪው በተለይ ለኛ ማህበረሰብ ነው። በተለይ ለኛ ለቤተ እስራኤል ነው። ምክንያቱም ዕውቀት እስካሁን ይሄ ዕውቀት አሁን የምናገረው ይሄ ነገር አሁን ይሄው በሙሉ ከኛ ተሸሽጎ ቆይቷል። ከተደበቀ ከማህበረሰባችን የማህበረሰባችን መዋቅር በማፍረስ ለባርነት ያደርገናል። አሁን የሰው ልጅ አሁን እውነተኛው ምንጭ ጋር ግንኙነት በሌላቸው መርዛማ ርዕዮተ ዓለሞች ተሞልቷል። አሁን ብዙ ርዕዮተ ዓለም አለ፣ ግን ሁሉም ከእውነት የራቀ ነው፣ ከመጽሐፍ ቅዱስ የራቀ ነው፣ ከመጽሐፍ ቅዱስ እይታ እና ይህን ማስተላለፍ ለህዝቡ ብዙ ነገሮች አሁን በዚህ መጽሐፍ በካርታ ነው የቀረቡ። በካርታው ራሱ ቁልፍ ነው፣ ብዙ ያብራራል። በሌላ አይነት ነው የምታየው እና ስለዚህ ይህ ብርሃን ለህዝቡ ለማቅረብ ነው። ሁሉም መንቃት አለበት። ሁሉንም ይህን እንዲገነዘብ ይገባል፣ እንዲመራመር ይገባል። ይህ ነው ጥሪው ማህበረሰባችን በተለይ እና ደግሞ በሃይማኖት ከተናገር ሌላው አሁን የምናያቸው ሃይማኖቶች ሶስቱ የዓለም ሃይማኖቶች ክርስትና፣ እስልምና፣ አይሁድ እምነት እነዚህ በሙሉ ከመጽሐፍ ቅዱስ የተቃረኑ ናቸው። የሌላ የጣዖት አምልኮ የነበረውን ማለት ሌላ ፊት የተሰጣቸው ማለት እኮ ነው። አሁን ለምሳሌ አንተ ምንድነው የምታምን? ሶስቶችንም ተተቃወም ምንድነው ያንተ እምነት? እንግዲህ የመጽሐፍ ቅዱስ እኮ ነው፣ ሌላ የለም። አሁን ሃይማኖትና እምነት እነዚህ ሁለት ቃላት ልዩነት አላቸው። አሁን ሃይማኖት ዛሬ ስንተረጉመው ሪሊጅን ይለዋል። ሪሊጅን ግን ሰውን መቆለፍ ማለት ነው፣ ማገዝ ማለት ነው፣ ማሰር ማለት ነው። በሌላ ሰው ራሱ ሳይገነዘብ ሳይል ከህሊና የራቀ ነገር ነው፣ ከግንዛቤ የራቀ ነው። ሰዎች ደወደው የሚያምኑበትን ነገር ይሄ እናንተ በዚህ መታሰር ነው ማለት ትክክል ነው ወይ? ያንተስ አሁን መጽሐፍ ቅዱስን መሰረት አድርገህ ነው አንዳንድ ነገሮችን እያዘጋጀህ እየጻፍክ ያለኸው እና አሁን ሶስቱ ሃይማኖት የዓለም ትልልቅ ሃይማኖት የሚባሉት እስልምና፣ የይሁዳውያን ሃይማኖት፣ የክርስትና ካለው ነባራዊ ሁኔታ በተቃራኒ ነው ካልክ ምንድነው አካሄዱ ትክክል ባንተ እይታ? ከሌሎች ዘንድስ ተቃውሞ አመጣብህም ወይ? ምክንያቱም እምነታቸውን በነጻነት ማካሄድ ከሚፈልጉ አካላት ይሄው በድጋሚ አሁን እንዳልኩት አሁን ሃይማኖት የሚተረጎመው ዛሬ ሪሊጅን ነው። ነገር ግን ትክክሉ ትርጉሙ የእውነቱ እሙና አሁን ማለት ሃይማኖት በልብ ነው፣ ከልብ የወጣ ነገር ነው፣ ከግንዛቤ ጋር የተያያዘ ነገር ነው። ሌላው አሁን የምናየው ሰው የፈጠረውን የደነገገውን ነው የሚሄድ ያለ። ይህ ግን እኛ የቤተ እስራኤል ሃይማኖት አሁን እኔ ቤተ እስራኤል ነኝ። ሃይማኖት የእስራኤል ሃይማኖት ሌላ አሁን ዳት የሚለውን ሪሊጅን የሚለው እነዚህ ቃላት አልነበሩም፣ ኋላ የመጡ ናቸው፣ ከስሩ የራቁ ናቸው። አይደለም ሃይማኖት እሙና የሚለው እሱ ነው እውነቱ ትርጉሙ እና ተልባጅ። ስለዚህ አንተ እስልምና ትክክል አይደለም፣ ክርስትና ትክክል አይደለም፣ ይሁዳውያን ትክክል አይደለም ብለህ የቤተ እስራኤላውያን የእምነት አካሄድ ትክክል ነው ትላለህ። ይሄ ሁሉ እኮ
በአስርቱ ትእዛዛት የሚጠቃለል የእምነት ዘርፍ ነው ሁሉም ቢሆን እንደው ከዛም ከዚህም። ስለዚህ ቤተ እስራኤላውያኖች እስከ ሌላው የተለየ የእምነት አካሄድ አላቸው ወይ? የይሁዳውያን የእምነት አካሄድ ከቤተ እስራኤላውያንስ በምን ይርቃል? የክርስትናም ቢሆን ብዙም የሚራራቅ የለውም። ይኸው እኛ አሁን የኛ የቤተ እስራኤል ሃይማኖት መጽሐፍ ቅዱስን ብቻ ነው። ሌላ ጭምር መጽሐፍትም የሉም። በሙሉ የተጠበቀው ሃይማኖት ለ2500 ዓመት በበላይ የተጠበቀው ሃይማኖት በኢትዮጵያ የመጀመሪያው ቤተ መቅደስ የነበረው ሃይማኖት ነው። ይሄ ነው የነበረው። ሌላው አሁን የምናያቸው ሶስት ትልልቅ ሃይማኖቶች የሰማይ አካላት አምልኮች ማለት በሌላ መልክ ቀርበው ነው። ይሄ ነው እንጂ ለዚህም ማስረጃም አለ። አሁን የምናያቸው ሃይማኖቶች ጽፈታቸው የሚመረኮዙባቸው ጽፈቶች በኋላ በተለይ ደግሞ ሁለተኛው ቤተ መቅደስ ከፈረሰ በኋላ ነው። ታልሙድ ሚሽና የሚለውን በሙሉ ሁለተኛው ቤተ መቅደስ ከፈረሰ በኋላ ነው። ቁርአን የሚባለው ኋላ ጊዜም ነው። አዲስ ኪዳን የሚለው ሁሉንም ማለት ትስስር አለ። ሁለተኛው ቤተ መቅደስ እንደፈረሰ ለዚህ ሁሉ ሃይማኖቶች መነሻ ሆኗል እና ከዚህ በራስ አለብን ወደ ሃይማኖቱ በመጽሐፍ ቅዱስ ያለውን ሃይማኖት ነው ያዝ ያለብን፣ ወደዛ መጣበቅ ነው ያለብን። የኛ ማህበረሰብ ይሄ ነው መልእክቴ። ጥሩ እንግዲህ ብዙ አከራካሪ ነገር ነው። ብዙ ጥያቄ የሚያስነሱ ነገሮችን ነው ያነሳው። በእኔ እምነት ግን እያንዳንዱ ሰው የሚያምንበትን ሁኔታ ሌላኛው ውድቅ ማድረግ የለበትም የሚል እምነት አለኝ። አንተ የውድቅ ማድረግ አይደለም ግን ይሄ አሁን ያቀረብኩት ይሄው ስንመራመር እኮ ነው። አሁን ይሄን ሁላ ግንዛቤ ያለ ሰው ካልተመራመረ ዝም ብሎ እኮ ማይደል እኮ አሁን ይሄ ሁሉ ልዩነት ለኛ አሁን እንድንገነዘብ እኮ ነው። እግዚአብሔር ቃል አንድ ነው። እንዴት ለብዙ አይነት ሃይማኖት ይሆናል? ለብዙ አይነት እምነቶች ይሆናል? ይሄ እኮ ነው አንድ ነው። ፈጣሪ አንድ ነው ካልነ እንዴት ስንት መንገድ ይኖራል ወደ ፈጣሪ? ስለዚህ አንድና አንድ ነው መሆን ያለበት ነው። ባንተ አካሄድ ብቻ ያለው ነው ምትል እንግዲህ አንተ አስተሳሰብ ያንተ አመለካከት ነው። ሌሎች ደግሞ የኛ ነው የሚሉ አሉ። ለማንኛውም እኛ ቃለ ምልልስ አድርገናል። በዚህ ዙሪያ ሐሳብ ያላቸው አካላት ካሉ እንቀበላለን። ደራሲ እስራኤል ዓለም በጣም ነው የምናመሰግን። መጽሐፉን የት ነው ማግኘት የሚችሉ? በድምጽም የሚቀርጸው ነገር የት ነው ማግኘት የሚችሉ ባጭሩ? እሺ ይሄው አሁን መጽሐፉ ለሁሉም ተዳራሽ ለማድረግ በቨራይስትም ጽፌዋለሁ። በአማርኛ ደግሞ በስቱዲዮ አርጌ ማለት ቅንብር አርጌ አሁን በዩቲዩብ የተለቀቀ ነው። በዩቲዩብ ማግኘት ይቻላል። የድምጽ መጽሐፍ በአማርኛ ነው። ለሁሉም ተዳራሽ ለማድረግ በማለት ነው። የዕብራይስጡን መጽሐፍ ለማዘዝ የሚፈልጉ ከቤት እንዲደርስ እንዲላክላቸው ከፈለጉ ስልክ ቁጥሬን ገልጻለሁ። ስልክ ቁጥሬ 0543475905 ነው። ዕብራይስጡን መጽሐፍ ለማዘዝ ለሚፈልጉ በተጨማሪም ደግሞ በዩቲዩብ የአማርኛው ድምጽ መጽሐፍ ደግሞ ተሰራጭቷል፣ በህዝቡም ቀርቧል እና እንደዚህ ነው መጽሐፉን ለማግኘት የሚቻለው። ለሁሉም ተደራሽ እንዲሆን ብዬ በዕብራይስጥ መጽሐፉን አሳትሜ በአማርኛ ደግሞ የድምጽ መጽሐፍ አዘጋጅቼ እና ጠቃሚ ትምህርት ለህዝቡ የሚሆን ብዬ ነው በሁሉም ቋንቋ እንዲዳረስ ብዬ ይህን ያደረኩት እና መልእክቴ እንግዲህ እኛ ማንነታችን ማወቅ አለብን። ማንነታችን በመጽሐፍ ቅዱስ ውስጥ ነው። እኛን ማንነት የእስራኤል ጠላት የሆኑትን የኛን ማንነት ተጠቅመው ነው አሁን ዓለምን የሚገዙ ያለ የሚቆጣጠሩትን ያለ። ይሄን ማወቅ አለብን እና ሰው ማንነቱን ነጠላቱን ማንነት ካላወቀ በቀላሉ ይጠቃል ማለት እኮ ነው። አሁን የመጀመሪያው መጽሐፌ ብፁዓንን ለንጹሃን በፍኖቶሙ ስለ ህዝበ እስራኤል እውነተኛ ማንነትና ሕያው ምስክርነቱ ነው። ያሁኑ ራብዕት መንግስት የተሰኘው መጽሐፍ ደግሞ ስለ እስራኤል ጠላት አካላት ማን እንደሆኑ እና በአሁኑ ዘመን ማን እንደሆኑ ሕያው ምስክርነታቸው ለመግለጽ ነው። ጊዜው እንግዲህ ደርሷል። ማወቅ አለብን እና ለሁሉም ለህዝቡ ጥሪው ነው ማቀርበው። መራመር ማንነታችን ነው እና መጽሐፉ ለሁሉም ተዳራሽ እንዲደረግ በዚህ ነው በዕብራይስጥ ማሳተሜ፣ በአማርኛ ደግሞ በዩቲዩብ በድምጽ መጽሐፍ መልክ ያቀረብኩት።
መልካም ደራሲና አዘጋጅ እስራኤል ዓለም በጣም ነው እናመሰግን። ሰላም ጊዜ ተመኘንልህ። እሺ በጣም ነው ማመሰግን እዚህ መድረክ ስለተቀበልኩኝ በጣም ነው ማመሰግን። እግዚአብሔር ያክብርልኝ። ለሁላችንም ሰላም እናመሰግናለን። ጥያቄዎች ከመጡ ደግሞ እነሱን የምትመልስበትን ሁኔታ እናመቻቻለን። በቀጣይ ደግሞ ሌላ መጽሐፍ ጽፈህ ቃለ ምልልስ እናደርጋለን ብዬ ተስፋ አደርጋለሁ። ለዛሬው በዚህ እናብቃ። ሰላም ጊዜ እመኝልሃለሁ። እሺ በጣም አመሰግናለሁ። መልካም ጊዜ። ቻው።